ደቡብ አፍሪካ ለአፍሪካውያን የስቃይ ምድር፣ የመጤ ጠልነት ወይም ዜኖፎቢያ ጦስ። ስለዚህ ምንም ነገር ቢሆን መጠንቀቅ አለብህ። የሚያወሩት ህጋዊ ፈቃድ ወረቀት አለህ የለህም ሳይሆን ስለ መጤነት ነው። በቃ ወደ ሀገር ተመለስ ይላሉ። በሀገሪቱ ለ20 ዓመታት የኖረ የ55 ዓመቱ ዚምባብዌያዊ ዜጋ የደቡብ አፍሪካ ሰልፈኞች በስደተኞች ላይ የሚያደርሱትን ማስፈራራት አስመልክቶ የተናገረው። ለዛም ነው ዛሬ ከወንድሞቻችን ጋር ተቀላቅዬ ወደ ሀገሬ ለመመለስ የወሰንኩት የሚለው ደግሞ ጎረቤቶቹ የውጭ ዜጎችን እንደሚገዱ ካስፈራሩ በኋላ ወደ ሀገሩ የተመለሰ ህጋዊ ሰነድ ያለው ስደተኛ። ጤና ይስጥልን። እነኚህን ንግግሮች ሰሞኑ በደቡብ አፍሪካ ዜጎች ማስፈራራትና የውጡልን ማስጠንቀቂያ የተሰነዘረባቸው ስደተኞች አስተያየት ነው። በዛሬው ዝግጅታችን በደቡብ አፍሪካ ሰሞኑን ያገረሸው ስደተኛ ጠል አመጽ የሚዳስስ ዝግጅት ይዘን ቀርበናል። አብራችሁን ቆዩ። ዝግጅታችን ከጠቀማችሁና ከወደዳችሁት ቻናላችንን ሰብስክራይብ አድርጉ። መልካም ቆይታ። የጸረ ስደተኛ አመጹ መሪዎች ሰኔ 30 2026 አገራቸውን ለቀው እንዲወጡ ለስደተኞች ያስቀመጡት የመጨረሻ ቀነ ገደብ ነበር። ቀነ ገደቡ እየቀረበ ሲመጣ በስደተኞች ዘንድ ከፍተኛ ፍርሃትና ጭንቀት ተፈጠረ። የቀኑን መቅረብ በማህበራዊ ሚዲያዎች ከየአቅጣጫው ሲለቀቅ ሰነበተ። ይህ ድርጊት ህገወጥና ህጋዊውን ያለየ ነበር። የተወሰኑት ቅሌን ጨርቄን ሳይሉ በእግራቸውም ጭምር ባገኙት መጓጓዣ ዘዴ ወደ ሀገራቸው ሲያመሩ፣ ሌሎች የመጣውን ለመቀበል በፍርሃት ጠበቁ። እንደ ጋና ያሉ ሀገራት ዜጎቻቸውን በአውሮፕላን አስወጡ። ፕሬዚዳንት ሲሪል ራማፎዛ ጽህፈት ቤት ቀነ ገደብ ላስቀመጡት አመፁን ላደራጁት ሰዎች መግለጫ ወጡ። ፕሬዚዳንቱ በሳምንታዊ መግለጫቸው በሀገሪቱ ዜጎች ባስተላለፉት መልእክት ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉት በህጋዊ መንገድ ነው ሲሉ ገልጸዋል። ይሰራሉ፣ ይማራሉ፣ ቤተሰብ ያስተዳድራሉ፣ በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ እንዲሁም ለማህበረሰባችን አዎንታዊ አስተዋጽኦ ያበረክታሉ። እነሱ በህጋችንና በህገ መንግስታችን የመጠበቅ መብት አላቸው ሲሉ አሳስበዋል። ፕሬዚዳንቱ አክለውም የመቃወም መብትና የመናገር ነፃነት ሰዎች ሌሎችን እንዲያስፈራሩ፣ ጫና እንዲፈጥሩ ወይም በዘረፋና በኃይል ድርጊቶች ላይ እንዲሳተፉ አይፈቅድም በማለት አሳስበዋል። መንግስት በሰላም ሀሳባችሁን ግለጹ፣ በስደተኞች ላይ የመወሰን ኃላፊነቱ የኔ ነው ሲል አስጠነቀቀ። እነሆ ቀኑ ደርሶ ደቡብ አፍሪካ በአመፅ እየተናወጠች ነው። ሱቆች ተዘግተዋል፣ ንብረት ተዘርፏል። በፖሊስና በሰልፈኛ መካከል ፍጥጫውና ግጭቱ ተፋፍሞ ታይቷል። በጆሃንስበርግ፣ ሶዌቶ እና ደርባን የንግድ ድርጅቶች የተዘጉ ሲሆን ሱቅ በመዝረፍ የተጠረጠሩ ግለሰቦችም በቁጥጥር ስር ውለዋል። ዛሬ ደቡብ አፍሪካ ሁለት ፍጹም የተለያዩ እውነታዎችን እያስተናገደች ነው። አንደኛው ዜጎች በሰላማዊና ዲሞክራሲያዊ መንገድ ጥያቄያቸውን አቅርቦበታል። ሌላኛው ግን ነውጡን መርጠው የመጠጥ መደብሮችን ዘርፈዋል፣ ንብረት አውድመዋል፣ ማህበረሰቦችን አስፈራርተዋል፣ ሀገሪቱንም የበለጠ ወደ ቆስ ገፍተዋታል። አንድ ደቡብ አፍሪካዊ ይህ ፍትህ አይደለም፣ አርበኝነትም አይደለም ሲል በነውጡ የተሳተፉን ወቅሰዋል። ይልቁንም ራስንና ሀገርን የሚጎዳ የጥፋት መንገድ ነው ሲል ህዝብን ሲያነሳሱ፣ ቁጣን ሲያቀጣጥሉ ቆይተው ተራ ተርታውን ዜጋ ጉዳቱን እንዲሸከም የሚያደርጉ ሲል የአመፁን መሪዎችም ተችቷል። ሁከትን ለመከላከል በመላ ሀገሪቱ ከፍተኛ የፖሊስ ኃይል የተሰማራ ሲሆን እስካሁን ከ25,000 በላይ የሚጠጉ ስደተኞች ወደ ሀገራቸው መመለሳቸውን ፖሊስ አስታውቋል። ፕሬዚዳንት ሲሪል ራማፎዛ ስደተኞች በሀገሪቱ ኢኮኖሚ አዎንታዊ አስተዋጽኦ እንዳላቸው በመጥቀስ ዜጎች ከዛቻና ሁከት እንዲቆጠቡ አስጠንቅቀዋል። የአመፁና ጥቃቱ ዋነኛ መንስኤ የሚባሉት ኢኮኖሚያዊ ችግሮች ማለትም ከፍተኛ የስራ አጥነት ቁጥር፣ የኑሮ ውድነትና ድህነት መስፋፋት ሲሆኑ የሀብት ሽሚያና ፖለቲካዊ ጉዳዮችም አሉበት ተብሏል። አካባቢው ነዋሪዎች ስደተኞች ስራችንና ጥቅማጥቅማችንን ቀሙን፣ በዝቅተኛ ክፍያ እየሰሩ ገበያ አበላሹ የሚል ብሶት ጮክ ብሎ ይሰማል። ልጆቻችን ወደ ወሲብ ንግድና የሱስ ምርኮኛ እንዲሆኑም አካባቢያችን የወንጀል መፈልፈያ ያደረጋችሁት ሲሉ ብሶታቸውን ይዘረዝራሉ። አመፁን ለፖለቲካ ዓላማ ለመጠቀም የሚሹ የአካባቢ ፖለቲከኞችና የወሮበላ ቡድን መሪዎች የህዝቡን የኢኮኖሚ ብሶት በስደተኞች አመካኝቶ አመፁን ለገንዛ ጥቅማቸው እያቀጣጠሉትም እንደሆነ ይገለጻል። ታሪካዊ ዳራው የመጤ ጠል ወይም ዜኖፎቢያ ተቃውሞ ከ1990ዎቹ የጀመረ ቢሆንም ከ20 ዓመት ወዲህ ግን እየተባባሰ መጥቷል። በተለይ እንደ አውሮፓ አቆጣጠር በ2008 በ2015 እና በ2019 አውዳሚ የመጤ ጠል ወይም ዜኖፎቢያ ጥቃቶች የተበራከቱበት ወቅት ነበር።
ከነዚህ ጥቃቶች መካከል እጅግ የከፋውና በይፋዊ መረጃዎች በስፋት የተመዘገበው የ2008ቱ የመጠነ ሰፊ ጥቃት አፍሪካውያን ስደተኞች ላይ ተሰንዝሯል። በዚህ ጥቃት ቢያንስ 62 ሰዎች ሲገደሉ ከ670 በላይ ሰዎች ደግሞ የተለያየ ደረጃ የአካል ጉዳት ደርሶባቸዋል። በወቅቱ በንብረት ላይ የደረሰውን ጉዳት በገንዘብ ለመተመን ቢያስቸግርም የደቡብ አፍሪካ ሰብአዊ መብት ኮሚሽን እና ኢኮኖሚክ ተንታኞች በሺዎች የሚቆጠሩ ስደተኞች ሱቆች፣ መኖሪያ ቤቶችና ተሽከርካሪዎች ተዘርፈዋል፣ ሙሉ በሙሉ በሚባል ደረጃ በእሳት ወደ አመድነትም ተለውጠዋል ብለዋል። እንደ አውሮፓ አቆጣጠር በ2015 በተቀሰቀሰው ተቃውሞ ደግሞ ቢያንስ ወደ 10 ሰዎች የተገደሉ ሲሆን ከ500 በላይ ኢትዮጵያውያን፣ ሶማሊያውያን፣ ዚምባብዌያን፣ ማሊያውያን፣ ሞዛምቢካውያን ወዘተ የጥቃቱ ሰለባ ነበሩ ተብሏል። በ2019 እንደገና በሀገረሸ ሌላ ጸረ ስደተኛ ተቃውሞ 15 ሰዎች ሲገደሉ ከ600 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። አሁን ደግሞ በ2026 የተቀሰቀሰው መጤ ጠል ተቃውሞ እስካሁን ቢያንስ 5 ሰዎች እንደተገደሉ መረጃዎች ይጠቁማሉ። የጥቃቱ ሰለባዎች በዋናነት ከማላዊ፣ ዚምባብዌ፣ ሞዛምቢክ፣ ኮንጎ ዲሞክራቲክ ሪፐብሊክ እና ሌሎች አፍሪካዊ ሀገራት የሄዱ አፍሪካን ስደተኞች ናቸው። በርካታ የአፍሪካ ሀገራት በደቡብ አፍሪካ በተከሰተው ስደተኛ ጠል ተቃውሞና ሁከት ሳቢያ ዜጎቻቸውን ከጥቃት ለመጠበቅ አፋጣኝ እርምጃዎችን እየወሰዱ ይገኛሉ። አብዛኞቹ ሀገራት ያተኮሩት ዜጎቻቸውን በፈቃደኝነት ወይም በመንግስት ድጋፍ ወደ ሀገራቸው በመመለስ ላይ ነው። እንደ ናይጄሪያ፣ ጋና፣ ማላዊ፣ ሞዛምቢክ እና ዚምባብዌ ያሉ ሀገራት ዜጎቻቸውን በአውሮፕላንና በአውቶቡስ ለማስወጣት የሚያስችሉ የድንገተኛ ጊዜ ድጋፎችን ይፋ አድርገዋል። ለምሳሌ ናይጄሪያ እና የጋና መንግስታት ከ1000 በላይ ለሚሆኑ ዜጎች ልዩ የበረራ መርሃ ግብር ማዘጋጀታቸው ተጠቅሷል። የዲፕሎማሲያዊ ግፊት እያደረጉ ያሉ ሀገራት አሉ። የጋና መንግስት በደቡብ አፍሪካ የሚኖሩ ዜጎቹን ጉዳይ ለአፍሪካ ህብረት በማቅረብ አጀንዳ እንዲሆን ጥያቄ አቅርበዋል። በሌላ በኩል እንደ ኢትዮጵያና ኬንያ ያሉ ሀገራት በደቡብ አፍሪካ የሚገኙ ዜጎቻቸው ከፍተኛ ጥንቃቄ እንዲያደርጉ የጉዞ ማሳሰቢያና ማስጠንቀቂያ አውጥተዋል። የአፍሪካ ህብረት በበኩሉ ድርጊቱ የአፍሪካን አንድነት ወይም ፓንአፍሪካኒዝም የሚንድ ነው በማለት አውግዞታል። ድርጊቱ የአፍሪካውያን አንድነትን አደጋ ላይ ሊጥል ይችላል የሚለውን ጽንሰ ሐሳብ ብዙዎች አፍሪካውያን ልሂቃን ተጋርተውታል። የደቡብ አፍሪካ መንግስት የሰሞኑን ጨምሮ ቀደም ላሉት አመጾች እርምጃዎችን ለመውሰድ ሞክረዋል። የአገሪቱ መንግስት በጥቃቶቹ ሳቢያ በዓለም አቀፍ ደረጃ ከፍተኛ ትችት የደረሰበት ሲሆን በመጀመሪያ ድርጊቱ ዜሮፎቢያ ሳይሆን ተራ ወንጀል ነው በሚል ለማስተባበል ቢሞክርም በኋላ ግን ጠንከር ያሉ እርምጃዎችን ለመውሰድ ተገዷል። ለአብነትም የጦር ሰራዊት ስምሪት ዝግጅት ከአፓርታይድ ስርዓት ማክተም በኋላ ለመጀመሪያ ጊዜ የደቡብ አፍሪካ የመከላከያ ሰራዊትን በመጠቀም አመጹን ለማረጋጋት በጎዳናዎች ላይ እንዲሰማሩ በተጠንቀቅ እንዲቆም ታዟል። በቀደምትና በአሁኑ ጥቃት በዘረፋና በነፍስ ማጥፋት የተሳተፉ በሺዎች የሚቆጠሩ ተጠርጣሪዎች በቁጥጥር ስር እንዲውሉ ተደርጓል። ለተፈናቀሉ ስደተኞች የደህንነት ጥበቃ የሚደረግላቸው የድንኳን ካምፖችና ጊዜያዊ መጠለያዎች ተቋቁመው በፖሊስ ጥበቃ እየተደረገላቸው ይገኛል። መንግስት የዘረኝነትና መጤ ጠል ጥቃቶችን በዘላቂነት ለመከላከል የሚያስችል ብሔራዊ መመሪያ አውጥቶ ተግባራዊ በማድረግም እየሰራ ነው። ፕሬዚደንት ሲሪል ራማፎዛ ከአመፁና ሰልፉ አደራጆች ጋርም ተገናኝተው ተመካክረዋል። የጁልየስ ማሌማ ተማጽኖ። የኢኮኖሚክ ፍሪደም ፋይተር መሪ ወጣቱ ጁልየስ ማሌማ ጥቃቱን ከአፍሪካውያን ወንድሞቻችን ጋር ያለያየና ሲል ስጋቱን ገልጿል። ማሌማ ካስተላለፈው ዋና ዋና መልእክቶች መካከል አፍሪካውያን ወንድሞቻችንን ጠላቶቻችን አይደሉም ብሏል። ማሌማ ጥቃቱን በጽኑ በማውገዝ ደቡብ አፍሪካውያን ትክክለኛው ጠላታቸው መለየት እንዳለባቸው በተደጋጋሚ ተናግረዋል። ድህነታችንንና ስራ አጥነታችንን የፈጠሩት ከሌሎች አፍሪካ ሀገራት የመጡ ወንድሞቻችንና እህቶቻችን አይደሉም። ይልቁንም የሀገሪቱን እምቅ ሀብት በእጃቸው ያስገቡ ጥቂት ባለሀብቶችና ስርዓቱ ነው በማለት ስደተኞችን ማጥቃት ስህተት መሆኑንና ችግሩ መዋቅራዊ ወይም ደግሞ ስትራክቸራል መሆኑን ጠቅሷል። በሀገሪቱ በቅርቡ የተቀሰቀሰው መጤ ጠል አመፅና ዘረፋ በአፍሪካውያን ዘንድ ከፍተኛ ቁጣንም ቀስቅሷል። ይህ ቁጣ ደግሞ ደቡብ አፍሪካ በዓለም ዋንጫ መክፈቻ ከሜክሲኮ ባደረገችው ጨዋታ ወቅት በግልጽ ታይቷል። በርካታ የአፍሪካ ሀገራት ዜጎች በቅድመ ጨዋታው እየተካሄደና ከጨዋታው መጠናቀቅ በኋላም
ደቡብ አፍሪካ በመሸነፏ ብዙዎች ደስታቸውን ሲገልጹ ተስተውለዋል። አዝማሚያው ያስደነገጣቸው የደቡብ አፍሪካ ታዋቂ ግለሰቦችና የስፖርት ተንታኞች በሀገራቸው እየተካሄደ ያለው መጤ ጠል ተቃውሞ ምን ያህል አፍሪካውያን እንዳስቆጣ ተገንዝበውበታል። በሀገራቸው እየሆነ ያለው ነገር ትክክል እንዳልሆነና የደቡብ አፍሪካን ገጽታ የሚያበላሽ ስለሆነ አፋጣኝ መፍትሄ ያስፈልጋል ብለዋል። የዓለምና የአፍሪካ ነጻነት ተምሳሌት የይቅር ባይነት አብነት እየተባለች የምትጠራው ደቡብ አፍሪካ በችግሯ ወቅት ከጎኗ ከነበሩ አፍሪካ ሀገራት እንጀራ ፍለጋ ለተጠጓት ዜጎች ሲኦል መሆኗ ያስገርማል። ስደትና ስደተኛ ከክርስቶስ ልደት በፊት የነበረ ማህበራዊ ችግር ስለመሆኑ አለ የማይባል ሀቅ ነው። አሁንም በ21ኛው ክፍለ ዘመን በአውሮፓ፣ አሜሪካ፣ መካከለኛው ምስራቅ፣ በኬንያ፣ በደቡብ ሱዳንም በታንዛኒያም ሆነ በኢትዮጵያ ያለ ችግር ነው። ይህን ዓለም አቀፍ ችግር ደቡብ አፍሪካውያን እየሄዱበት ያለው መንገድ የት ያደርሳቸው ይሆን? ኢኮኖሚያችን እንዲነቃቃ ከፈለግን ከስደተኞች ጋር ተስማምተን መኖር አለብን። እነዚህ ሱቆች የነሱ ናቸው። እኛ ሱቆች የሉንም። ሁሉም ሱቆች እንደተዘጉ ማየት ትችላላችሁ። እነዚህ ሱቆች እንደገና ካልተከፈቱ ምንድነው ምን ሆነው ሲል ስደተኞቹ የኢኮኖሚ አንቀሳቃሽነታቸውን ይገልጻል አንድ ደቡብ አፍሪካዊ። ሌላው የደቡብ አፍሪካ ዜጋ ደግሞ እንዲህ ይላል። በዚህ ሳቢያ አመጹ ማለቱ ነው ብዙ ዕቃዎቻችን እየተበላሹ ነው። የሥራ ዕድሎች የፈጠሩ የንግድ ድርጅቶች እየተዘጉ በመሆኑ እህቶቻችን ሥራ አቁመዋል ሲል ብሶቱን ይገልጻል። አፓርታይድን ለመገርሰስ ኔልሰን ማንዴላና የትግል ጓደኞቻቸው የፈጠሩትን መልካም ገጽታ ለመመለስ ደቡብ አፍሪካውያን ብዙ ሥራ ይጠበቅባቸዋል። የዛሬው ዝግጅታችን እዚህ ላይ ያበቃ። ሰላም ቆዩ። የቻናላችን ቤተሰብ ይሁኑ።